ከሀዘን ሁሉ የከፋው ማልቀስ አለመቻል ነው። ሴት ልጅ ታለቅሳለች። የማገኘውን እፎይታ እናፍቀዋለሁ። አንዳንድ ጊዜው እያመለጠኝ ይመስለኛል። ያ ነገር ደግሞ የሚሰራው ልጅነት ላይ እንደሆነ አውቃለሁኝና እኔ በጣም የሚቆጨኝ ነገር ሰላም ውድ የሀገሬ ልጆች፣ ውድ የኢትዮጵያ ቤተሰቦቼ እንዴት ናችሁልኝ? እንደቆያችሁኝ? እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም ነው? እኔ እንግዲህ ዛሬ እንደተለመደው ተመልሼ መጥቻለሁኝ። ሰሞኑን እንግዲህ የእናቶች ቀን ነበረና መልካም የእናቶች ቀን ሁላችሁንም። ካለፈ ቢሆንም በስራ ምክንያት አልመቼ ብሎ ነው ካለፈ ቢሆንም ግን ለሁላችሁ መልካም የእናቶች ቀን ብያለሁኝና ከእንቅልፌ ጊዜ ቀንሼ ነው ቪዲዮ እየሰራ ያለሁትና መልካም የእናቶች ቀን ይሁንላችሁ። እንኳን አደረሳችሁ፣ እንኳን ደስ አላችሁ፣ እንኳን እናት ለመሆን አበቃችሁ ብያለሁኝና እናት ያልሆናችሁም ደግሞ የእናትነት ክብርን ፈጣሪ ይስጣችሁ ብያለሁኝ። ዛሬ ለምን ስለ እናትነት አናወራም? እናት በሆንም የእናትነት ስሜትን ቃላት ይገልጸዋል ብዬ ባላስብም ግን ደግሞ ለምን አናወራው? እንደ ማንኛውም እናት ልጆቻችን የተሻለ ነገር እንመኛለንና ግን ደግሞ አብዛኞቻችን ምንድነው የሚቆጫችሁ ብንባል ልጆቻችን ያንኑ እኛ የኖርነውን ህይወት መድገማቸውን የኛን ልጅነት መኖራቸው ነውና እኔ በጣም የሚቆጨኝ ነገር በልጅነት ውስጥ አለመኖሬ፣ ልጅነቷን ስታስብ በስልክ እንጂ በአካል አለመገኘቴ በጣም ያመኛል። እውነት ለመናገር ሴት ልጅ ታለቅሳለች። መከፋቷን የምትገልጸው በለቅሶ ነው። አልቃሻ ናት ይባላልና እኔ ማልቀስ አልችልም እውነት ለመናገር። በጣም ይገርማቸዋል ጓደኞቼና በጣም ውስጤን አሞኝ አዝኜ እምባዬ ከዓይኔ እየተንገዋለለ መውረድ አይችልም። በጣም እጨናነቃለሁ፣ ጉሮሮዬን ይለበልበኛል፣ እቃጠላለሁ። ደግሞ እምባዬ አይወርድም። በፊት ምን ይመስለኝ ነበር? ጥንካሬ ይመስለኝ ነበርና ልካ አለማወቅ ላይ ዶክተር ወንድማገኝ ከሀዘን ሁሉ የከፋው ማልቀስ አለመቻል ነው ይላልና እውነትም ስታለቅሱ ረፍት ነው የምታገኙት። ሀሳባችሁ ጥሏችሁ የበረረ ያህል ነውና በፊት ሳለቅስ የማገኘውን እፎይታ እናፍቀዋለሁ። ምን አለ ይህ ሁሉ መናፈቄን፣ ቁጭቴን፣ መከፋቴን በእንባዬ ይወጣልኝ ትመኛላችሁ፣ ግን አይሆንም። ልጄ የተሻለ ልጅነት ቢኖራት ተሻለ ምለውን ነገር ከገና ሁኜ አብሬያት ሁኜ ፍቅር እየሰጠሁኝ፣ ምክንያቱም ለልጅ ዋናው የሚያስፈልገው ነገር ፍቅር ነው ብዬ አስባለሁኝና እኔም ከልጅነቴ ጉድልኝ ዋናው ነገር ምን ሆንሽ አለመባል፣ ፍቅር አለመሰጠት፣ እንደ ልጅ የምትጠይቁትን ጥያቄ የልጅነታችሁ የማወቅ ፍላጎት መሆኑን ተረድተው መልስ እንኳን ቢያጡ ግን ሰሚ ማግኘት እሺ ምንድነው መባል በጣም ያጓጓል፣ ደስ ይላልና ምን አለ መሰላችሁ ብዙ ጊዜ ያለማወቅ መጽሐፍን ወደዋለሁ እላለሁኝና የምወድበት ምክንያት ሌላ ምንም የለውም፣ የተለየ ነገር የለውም። መጽሐፉ በጣም ጥልቅ ነው፣ ፍልስፍና አለው፣ ስነ ልቦና አለው፣ በጣም ብዙ ይዘቶች፣ በጣም ብዙ ለሰው ልጆች የሚጠቅሙ ነገሮች አሉ ያስባለሁኝና ከዛ ደግሞ ከክፋት የነጻ ነውና በጣም የምወደው ነው። ደራሲውንም ልቦለዱንም ካራክተሮችን በጣም ነው የምወዳቸውና እዛ ውስጥ ያለችው ካራክተር እንዴት እንደጻፋት ዳዊት ወንድማገኝ እንዴት እንደጻፋት ግራ ይገባኛልና የታይቶ ነው እንደዚህ አይነት ልጅነት። ምናልባት የከተማውና የገጠሩ አንድ ላይ ሆነ ይችላልና እኛ ሀገር ውስጥ አንዲት ልጅ የሆነ ጥያቄ ጠይቀሽ ማለት ስርዓት አጣሽ ማለት ነውና አይደለም ሰሚ አግኝታ በቁም ነገር ተወስዶ ልትፈልገሽ ነው መባል ቀርቶ ይሄ ቢያንስ ስታድጊ ይገባሻል ራሱ መልስ ነው ለልጅ። ቢያንስ ተስፋ አለ ሳድጊ ይገባኛል ገና ሁኜ ነው የሚለው ነገር አለና ግን እንደዚህ አይነት ነገር አይጠይቅም፣ እንደዚህ አይባልም። ልጅ ዝም ስትል ነው፣ ልጅ እንግዳ ሲመጣ ባለችበት ስትቆይ ነው። አድጋችሁ የሆነ ቦታ ላይ ሆናችሁ የተሰማችሁን ልትሉ የፈለጋችሁትን ያወቃችሁትን ነገር ለማብራራት ይቸግራችኋልና ከዛ እንደገና ደግሞ ቤተሰቦቻችን አብዛኛው ጊዜ ነው ያስተዳደቀኝ ሳየው ከቤተሰቦች ፍቅር ማግኘው የማይቻለውን ችዬ ለነሱ የሴቱንም የወንዱንም ሰርቼ ሳሳየ ነው ስሰራ ነው ብቻ የሆነ ነገር ሳረግ የሆነ ነገር ስሰራ ነው ከነሱ ፍቅር ማገኘውና ያ ነገር ምን ሆነ አድጌ ጓደኝነት ውስጥ የፍቅር ግንኙነት ማንኛውም ግንኙነት ውስጥ ስገባ የሰዎችን ችግር እኔ መፍታት ያለብኝ ይመስለኛል። እያንዳንዱን ነገር ይሄ እኔ ኃላፊነት መውሰድ ያለብኝ ይመስለኛልና ራሴን ረስቼ ስለነዛ ሰዎች ነውና ለነሱም ይጨንቃል። እውነት ለመናገር አንድ ሰው ራሱን ህይወት ሲመራ ነው እንጂ በህይወታችሁ ገብቶ የእናንተን ችግር ሲሸከም ሲል ለራሱ ክብር እንደሌለው እንጂ ለእናንተ ሊያዝንላችሁ ሊያግዝላችሁ ፈልጎ መሆኑን ትረሱታላችሁ። የሰው ጸባይ ነው ይሄ የሰው ባህሪ ነውና እሱ ነገር ብዙ ሰዎች እንዲጠቀሙብኝ ቃላት ያስጠላን አይደለ? ግን እንደዛ ነው ተመናገሬ ምንም የሚለባበስ እንትን የለውም። ይሄ ሰዎች የሆነ ነገር እኔን ማስተረግ ወይ ደግሞ በእኔ የሆነ ነገር ማለፍ ከፈለጉ ቀላል ነው።
ምክንያቱም በዛ ተጋላጭ ነኝ። ምናልባት ውስጤን እንኳን የሚቆረቆረኝ ነገር ቢኖር ይሄ ነገር እኮ አይስማማኝም፣ አላረገውም፣ ይጎዳኛል አልልም። ይሄ ነገር የኔ መብት መሆኑ አይገባኝም እና ልጅነታችሁ ጋር እሱን እኔ በጣም በሱ ነገር ውስጥ ወጥቼ ገብቼ በብዙ ማንነት መጋጨት ውስጥ ለምን በማለት ውስጥ ብዙ ነገር ውስጥ ገብቼ ተንኮታኩቼ ነው እንደገና ይችን አሁን ያገኘኋትን እኔን የሆንኩትና ቀጣይ ደግሞ ምን እንደሚሆን እንጃ። አንዳንድ ጊዜ ብዙ አወቅኩ፣ አሁን በቃ ገብቶኛል፣ አሁን የተሻልኩን ይሆኛለሁ ስል ሌላ አዲስ ነገር ታውቃላችሁ፣ አዲስ ነገር ትይዛላችሁና የሰው ማንነት ይኸው ነው፣ ጅረት ነው፣ ወደየት እንደሚሄድ አይታወቅም። የህይወት ተፈጥሮ ናት ይዛን የምትሄደውና ጣፈንታችን የት እንደሚያደርሰን አላውቅም። ግን ደግሞ ራሱን የሚወድ ልጅ ይሄ ልጅነቱን አንዳንድ ጊዜ አይታችሁ አታውቁም? ብዙዎቹ ኢትዮጵያውያኖች ማንነታችን የተሳከረን ይሄ ልጅነታችንን የምናየው ወጣትነታችን ላይ ሆነን ነው፣ ልጅነታችንን ሳንኖረው። ከዛ ወጣትነታቸውን ደግሞ ልክ ጎልማሳ ሲሆኑ ወጣትነታቸውን እንደ ወጣት አክት የሚያደርጉትና ምክንያቱም ሂደቱን ጠብቀን አይደለም የምንሄደው። ሂደቱን ጠብቀን ይሄ ልጅነታችንን እንደ ልጅ፣ ወጣትነታችንን እንደ ወጣት፣ ጉልምስና፣ እርጅና እያለ ከዛ ክብር አንደርስም እና በልጅነት ዝም ብለን እናልፍና ከዛ ትንሽ መጠየቅ ይሄ 10 ምናምን ውስጥ ስንገባ ወይ ደግሞ 20ዎች ውስጥ ስንገባ ለምን ትላላችሁ? ምክንያቱም ብዙ ነገር ውስጥ ያስራቸዋል። ብዙ ሰዎች አስከፍተዋችሁ የነገር ከፍቶኛም ማለት ያቅታቸዋል። እየተሰማችሁ ከፍቶኝ ነበረ፣ እንደዚህ ተጎድቼ ነበረ ብላችሁ መግለጽ ራሱ ያቅታቸዋልና ያን ነገር በጣም ይጎዳን፣ ትላንትናችሁ ጋር ያጋጫችኋል። ብዙ ለምኖችን ይዛልና ልጄ እንደዚህ አይነት አስተዳደግ ኑሯት በእንደዚህ አይነት ማንነት መጋጨት ውስጥ በእንደዚህ አይነት ብዙ መሰባበር ውስጥ ራሷን እንድታገኝ አይደለም የምፈልገው እርግጥ ምንም ያህል ብትጠነቀቅ ከህመሞቼ የህይወት ፈተናዎችን አላድናትም። ግን ራሷን የምትወድ ሆና የከፋትን የምትጠይቅ እንደዚህ ለምን ይሆናል የምትል የተደሰተችበትን ይሄ ደስ ብሎኛል ብቻ ማብራራት ያለባትን በራስ መተማመንነት የምታብራራ ራሷን የምትወድ የምታከብር ልጅ ካፈራሁኝ ይሄ በጣም ትልቅ ስኬት እንደሆነ አውቃለሁኝና ይሄን ይዘው ካደጉ ምንም ውስጥ ቢገቡ ይወጣሉ፣ ራሳቸውን ይወዳሉ፣ ያከብራሉ፣ ህይወትን ይወዳሉ። ደስታዋ ሰና ሀዘኗ ያን ነገር ለማለፍ ዝግጁ ናቸው። ደስታውን አጣጥሞ ሀዘኑን አዝኖ ለማለፍ ዝግጁ ናቸውና እንደዛ አይነት ልጅ ማፍራት ነበረ የምፈልገውና ያ ነገር ደግሞ የሚሰራው ልጅነት ላይ እንደሆነ አውቃለሁኝና አንዳንድ ጊዜ ጊዜው እያመለጠኝ ይመስለኛል። ልጄ እንደዚህ ሆነ ምናምን የምለውን የምመኛትን አይደለም እንድትሆን የምፈልገው፣ ብትረዱኝ የምፈልገው ራሷን እንድትሆን ነው። ራሷን ከሆነች ምንም ብትሆን፣ ራሷን ከሆነች ምንም ነገር ውስጥ ብትገባ ትወጣለች፣ ወይ ደግሞ ራሷን ታላምዳለች፣ ወይም ደግሞ ብቻዋን መቆም ትችላለች ብዬ አምናለሁኝና ይሄ ልላችሁ ነው ዛሬ እንግዲህ ይሄ ልላችሁ ነበረ። ደህና ቆዩ።